ቤተክርስቲያን ስለ እግዚአብሔር ክብር ከማስተማር ይልቅ ሀብት፣ ዝና ወይም ምድራዊ ነገር ላይ ካተኮረች አማኞች ምን ማድረግ አለባቸው? ታውቂያለሽ፣ አገልጋዮች ክርስቶስን ማዕከል ያደረገ ትምህርት ማስተማርን ትተው ትኩረታቸውን ወደ ገንዘብ፣ እውቅና ወይንም ተጽዕኖ ፈጣሪ መሆን ላይ ሲያደርጉ አማኞች ከመጽሐፍ ቅዱስ አንጻር መፈተሽ አለባቸው። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የእግዚአብሔር መንግስትና ጽድቁን መፈለግ እንዳለብን ያስታውሰናል። ስለዚህ እውነተኛ አገልግሎት ሰውን ሳይሆን እግዚአብሔርን አጉልቶ ማሳየት ነው። ብዙሃኑ የተስማማበትን ሳይሆን ቃሉ የሚለውን ተከተሉ። አንድ መልእክት ከቅድስና፣ ከልግስና፣ ከታዛዥነት ይልቅ የግል ጥቅምን የሚያጎላ ከሆነ መመርመር፣ ከእግዚአብሔር እንደሆነ ማወቅና ልባችሁ እንዳይወርድ ለመጠበቅ መጸለይ ያስፈልጋል። እግዚአብሔርን የምናከብረው በጊዜያዊ ጭብጨባ በመታለል ሳይሆን ያየልንን ዘላለማዊ ክብር በማወቅ ነው። የክርስቶስን ክብር ሀብት አይደለም፣ ደረጃም አይደለም። የቤተ ክርስቲያን ትልቁ ዓላማ ይህ አይደለም፣ የእግዚአብሔርን ክብር ከፍ ማድረግ እንጂ። ኢየሱስ ሚሊዮነሮችን ለመፍጠር ሳይሆን አገልጋዮችን ለመፍጠር ነው ወደ ምድር የመጣው። ስለዚህ በእግዚአብሔር ቃል ላይ ጸንታችሁ ቁሙ። መሪዎች ከመጽሐፍ ቅዱስ አንጻር አስተምህሮታችሁን ፈትሹ። እናም አምልኳችሁ፣ ስጦታችሁና አገልግሎታችሁ ምድራዊ ምኞትን ሳይሆን ሰማይ ማዕከል ያድርግ። መሪዎች ከእግዚአብሔር ቃል በላይ አይደሉም። መልስ የሚሆነው ይህ ነው።